አንድ ሽማግሌ ናቸውና የሚገርማችሁ ሁሌ ጧት እየተነሱ መጽሐፍ ያነባሉ እና ትንሽዬ ልጅ አለች። ይቺ ልጅ ምንድነው የምታደርገው? ሁሌ ወደ ትምህርት ቤቷ ስትሄድ እሳቸውን ታያለች። እሳቸው ሁሌ ጧት 11 ሰዓት ላይ ብርድ ይሁን ዝናብ ይሁን ምን ይሁን ችለውት ጋቢያቸውን አድርገው ያነባሉ። እሷ ያየች ትምህርት ቤቷ ትሄዳለች። ሁሌ ትሄዳለች እና ምንድነው የሚገባት? ትልቁ የህይወት ሚስጥር ማንበብ ነው ማለት ነው ብላ ትረዳለች። ስለዚህ ጎበዝ ተማሪ ሆነች። ሳታውቀው በረታች፣ ጎበዘች፣ በትምህርቷ አደገች፣ መጠየቅ ጀመረች፣ ህይወትን መመርመር ጀመረች። የሆነ ቀን እኚህ አባት እጃቸውን ገልጠው ያነበቡ ያለ ጧት ከኋላቸው ተከሰተች። የሚያነቡትን ስታይ ግን ተገልብጧል። በጣም አዘነች። አባቴ ምን አስቦ ነው የገለበጠው ብላ ጠየቀቻቸው። የኔ ልጅ አንቺ እንድታነቢ ብዬ ነው እኔ ገልብጬ ሳነብ የነበረው እንጂ ማንበብ አልችልም አሏት። የሌለህንም መስጠት ትችላለህ።